እሪ ና ቀረብ በለረ በደም የግምጄ መኪና አባ ኮስተር ለግምጄ ምን ሆነሽ ነው? ስጦታ ተቀበል። ምንድነው ይሄ? አታምንም እኮ ችግር ወይ አላልናችሁም? አታምንም ልጅ ተጨቀ መኪና ገዝቼልሽ ነው። አዲስ ባይሆንም ያንቺ አታምንም እኮ ይያት ነው የመኪና ቁርስ ነው እንዴ? እዛው ልጅ ስጦታ ስለሚያስፈልግሽ እስከምትለምጂ ድረስ ሙባ ሹፌርሽ ይሆናል። ከዚህ በኋላ ይሄ መኪና ያንቺ ነው። እባክህ የኔ ነው ያንቺ መኪና ነው። የምን የኔ መኪና ነው? የኔ መኪና ሹፌርሽ ለጊዜው እሱ ነው እስከምትለማመጂ። ማርያም ጌታ አረ ቀልድ አይደለም። ያንቺ መኪና ነው። ሚኪ እስኪ ሙሉን ቀርጻት በቃ ገባ። ሚኪ አላመነችንም። ንገራት። ያንቺ መኪና ነው። የኔ መኪና ነው ሚኪ። ማርያም እስኪ ግቢ በቃ ግርማ ሞገስን እስኪ ግቢ እስኪ ከፈታ አድርገሽ ይማጆስ ደስ አለሽ? ከዚህ ጋር እስኪ ችምበናት እስኪ ዳንተ እስኪ ጋቢናውና ጋቢናውን እስኪ ደስ ይበላል። ያንቺ መኪና ነው። በትንሽም ቢሆን ስላደረኩ ደስ ብሎኛል። ይገባሻል። ከዚህ በላይ ባድርግ ደስ ይለኛል። አረ በጌታ በማርያም በመሬቴ በጣም እኔ ምስል ፈልገው አመሰግናለሁ ጌታ። በጣም ነው የማመሰግነው እግዚአብሔርን። ምን እንደምን አላውቅም። በጣም ደስ ብሎኛል። ሙባ ባለቤቱ መጣ። እስካሁን አላመነችም የእሷ መኪና ነው። አረ መጣሪ አንተ ቆንጆ የተገፈፈ የእሷ መኪና ይሄ ነው። የተሻለ ነገር ብናደርግ ደስ ይለናል። አውቀን አይ ያንቺ መኪና ነው። እኔ ወረች ጎማ ሲታይ ምናምን እንዴት እንደሆነ ማወቅ አለብሽ። ከዚህ በኋላ የመኪና አንቺ ስለሆነ እስኪ ተኝ በጀርባሽ እንዲህ ተኝተሽ ነው ጎማ ቼክ የምታደርጊው። እንዴት ሲብለሽ ግቢ ወደ ውስጥ አምጪ ቦርሳውን። እኔ የምገባው እንደዚህ ወደ ውስጥ ግቢ። ጎማው ውስጥ ግን ታኮ የለውም መኪናው። ጎማው ከሄደ ባንገቷ ላይ የሚሄደው። እስኪ ግቢ። ለማንኛውም አይደም እኛ በእጃችን ያዝ እናደርገው። ዝቅ በይና እንደዚህ ያዥ እኮ ቼክ ያየሽው እቺን መኪና ላንቺ በስጦታ መልክ ያመጣሁት የራይድ 700 ብር ተከራይቼ ነው። አረማም ና ብድር በምድር ይሄ መኪና ነው። አረ በመኪና አበባው ረግፏል ዝናብ ስለመታው። ጎማ እንዴት እንደሚፈነዳ ማወቅ አለብሽ። ይሄ ምንድነው? ቤንዚን ናፍጣ መቅዳ ነው። ነዳጅ ሞልተሽ ነው ሂጂ ገቢበት። ጠጋያዥ እንዳይበላሽ አንተ ተናገርክ እንጂ ገና ስንት ነገር አስደስቼ ሰማያዊት ይዤ ለመልሳት ነበር እንዴ። ካነዳው ነው ማለት ተቀራት እኮ ፒፕ ማረጊያው ይሄ ነው ወይ?